ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ የማወዳደርላችሁ ዳክስ ቅባትና ብሉ ማጂክ ነው። የብዙ ሰው ጥያቄ እንደሆነ አውቃለሁ። እንግዲህ በዚህ ቪዲዮ ዳክስንና ብሉ ማጂክን አሳያችኋለሁ። ወደ ቪዲዮ እንሂድ። እንግዲህ ብሉ ማጂክ በጣም በብዙ ከለር አለው ሁላችሁም እንደምታውቁት። ዳክስም እንደዛው በብዙ ከለር አለው። ግን በብዛት እኛ ሀገር የተለመደው ከለር ይሄ ግሪን ሆኖ ወደ ዳርክ የሚያደላው ከለር ነው። ሌላ ቪዲዮ ላይ እንዳየሁት ከሆነ ሌላ ከለር ካለው ሌላ ከለር እያሳዩ ፎርጅድ ነው ሲሉ ነበር። ነገር ግን ይሄ ስህተት ነው። እላዩ ላይ በተጻፉት ኢንግሪዲየንቶች ወይ እላዩ ላይ ባሉት ነገሮች የተነሳ ከለራቸው ሊለያይ ይችላል። የሁለቱንም ምስል አስገባላችኋለሁ እና አሁን የምንጀምረው እንግዲህ ከዳክስ ነው። ከዳክስ ስንጀምር ዳክስ እላዩ ላይ ተጽፏል። እላዩ ላይ እንደምታዩት ከሆነ ከታያችሁ አላቅም ፎር ስታይሊንግ ይላል። እዚህ ጋር ማሳያችሁ ቦታ ፎር ስታይሊንግ ይላል። ይሄ ማለት ዳክስ የሚጠቅመው ጸጉርን ስታይል ለማድረግ ነው የሚለው እላዩ ላይ ማለት ነው። ሌላው ዳክስ ላይ ምን አለ ይላል? ኦሊቭ ኦይል እና ካስተር ኦይል አለበት ይላል እላዩ ላይ ፊት ለፊት የተጻፈው። እነዚህ ማንበባችሁን አትርሱ። ብሉ ማጂክ ላይ ደግሞ ብሉ ማጂክ ለሞይስቸራይዘር እና ለሄር ለስካልፑ ይሄ ለቆዳችን ማለት ነው። እንደዛ ነው ላዩ ላይ የሚለው ለቆዳችሁ ኮንዲሽን ለማድረግ ይላል። እንግዲህ የብሉ ማጂክም ቆዳችሁን ተጠቀሙት አላቅም። ነገር ግን የሚጠቀም ሰው አውቃለሁ ጥሩ እንደሆነ ምንትኑ ነግረውኛል። እኔ ግን በበኩል አልጠቀምም፣ ምክንያቱም ጭቃ ቅባት ለፎሮፎር ስለምፈራ ማለት ነው። እንግዲህ እንደምታዩት ልዩነታቸው ይሄ ነው። መጀመሪያ ዳክስ ለስታይሊንግ ብያችኋለሁ። ብሉ ማጂክ ደግሞ ሞይስቸራይዝ ለማድረግ እና ለስካልፓችሁ ነው ብያችኋለሁ። ሌላው ደግሞ ዳክስ ክሬሚ እና ቀጠን ያለ ባህሪ ያለው ዳክስ ማለት ነው። በኋላ ቪዲዮ ላይ ከትላችኋለሁ። ክሬሚ ነው። ሌላው ደግሞ ቀጠን ያለ ነው። ብሉ ማጂክ ደግሞ ወፍራምና ቅባታማ ነው። ብሉ ማጂክ የሚሆነው ወፈር ላለ ጸጉር ወይም ደግሞ ከርዳዳ ለሆነ ጸጉር ነው። ምክንያቱም ወፍራምና ቅባታማ ነው። ይሄ ምንድነው ሉጫ ጸጉር ላይ ከተቀባ ነው የማብለጭለጭ ባህሪ ያመጣል። እንዲሁም ደግሞ ዳክስ ክሬሚ እና ቀጠን ያለ ስለሆነ ሎ ፐርስቲ ላላቸው እንዲሁም ደግሞ ሉጫ ጸጉር ላላቸው እንደኔ አይነቱ አሁን ወደ ሉጫ ጸጉር ለሚያደሉ ጸጉሮች ዳክስ በጣም አሪፍ ነው ማለት ነው። ምክንያቱም ቀጠን ያለ ስለሆነ እንግዲህ ዋና ጥቅማቸው ይሄ ነው። እንግዲህ ይሄ ለምን አይነት ጸጉር ካላችሁኝ እንዳልኳችሁ ዳክስ ሉጫ ለሆኑ ጸጉሮች ቢሆን ጥሩ ነው። ስታይልም ያደርጋል። ማንኛውም በንጹህ ጸጉር ላይ ተቀብታችሁት ጸጉራችሁን ብታለሰልሱበት ይሆናል። እንዲሁም ደግሞ ፍሪዝ አርጋችሁ ትዊስት ነገር ተሰርታችሁ ብትፈቱት እዛው ጋር ሆልድ አርጎ ይዞ የመቆየት እድሉ ዳክስ በጣም አሪፍ ነው ስታይል ለማድረግ ማለት ነው። ብሉ ማጂክ ግን ለቆዳም ይጠቅማል። እንዲሁም ደግሞ ጸጉራችሁ የወፍራም ጸጉር ከሆነ እና ደግሞ በጣም ከርዳዳ ከሆነ በደንብ ሞይስቸራይዝ ያደርግላችኋል ማለት ነው። አንድ እኔ ራሴ ላይ ያገኘሁትን ነገር ስነግራችሁ ብሉ ማጂክ ነበር የምጠቀመው። ጸጉሬን ከታጠብኩ በኋላ እላዩ ላይ ሳደርገው ብሉ ማጂክ ጸጉሬ ላይ ልድፍ ማለት ባህሪ ያለው ይሄ ቅልጥ አይልም፣ ልድፍ ነው የሚለው፣ ወፍራም ነው። ዳክስ ግን እንደምታዩት ይሄ ቀጠን የማለት ባህሪ ስላለው ጸጉሬ ላይ ሳደርገው ቀጠን ያለ ስለሆነ ለጸጉሬ ተስማምቶታል ማለት ነው። ወዲያው ከጸጉሬ ጋር ይዋሃዳል። ጸጉሬ ሎ ፖሮሲቲ ስለሆነ ስለዚህ የጸጉራችሁን አይነት መለየቱ ቅባቱን የቱን መጠቀም እንዳለባችሁ ይነግራችኋል ማለት ነው። ሁልጊዜ እንደምላችሁ የጸጉር አይነታችሁን ለዩ። እዚህ ጋር እንደምታዩት ብሉ ማጂክ ደግሞ ወፈር ያለ ነው። እንዲሁም ደግሞ ቅባታማ ነው፣ ያብለጨልጫል በጣም። ሉጫ ጸጉር ላይ ቢሆን ይሄ አይሆንም ማለት ነው። ለወፍራም ጸጉር እንዲሁም ደግሞ ከርዳዳ ለሆነ ጸጉር ግን ወዝም ይሰጠዋል፣ እንዲሁም ደግሞ ያለሰልሰዋል ማለት ነው። ኦኬ ቤተሰቦቼ እንግዲህ እናንተም የምትጠቀሙት ወይም ደግሞ የተስማማችሁን ኮሜንት ላይ ጻፉልኝ። ነገር ግን እንደኔ ከኪሳራ ለመዳን እንደዚህ ጥቅማቸውን ለይታችሁ ብታውቁ፣ የጸጉር አይነታችሁን ለይታችሁት ብታውቁ፣ እንዲሁም ደግሞ በምትገዙበት ጊዜ አንብባችሁ ብትገዙት ከኪሳራ ትድናላችሁ ማለት ነው። ስለዚህ
ጥቅማቸውን እንደዚህ ዩቲዩብ ላይም ሊሆን ይችላል የተለያዩ ነገሮች ላይ ጥሩ መረጃ ለሚሰጣችሁ ሰዎች እያያችሁ ብትገዙ ለእናንተ ጸጉርም አሪፍ ይሆናል፣ ከኪሳራም ትድናላችሁ። ነገር ግን ሁሌ በምትገዙበት ጊዜ እላዩ ላይ ያለውን ነገር አንብቡት። የማይስማማችሁን ነገር ታውቁታላችሁ። ከዛ የማይስማማችሁን አትገዙትም ማለት ነው። ለእናንተ ጥሩ ነው የምትሉትን ኮሜንት ላይ ጻፉልኝ። እንደነገርኳችሁ እዚህ ምስሉ ላይ ከምታዩት ድምጽ ጋር ካልተመሳሰለባችሁ ድምጽ መጀመሪያ በድምጽ ነበር የቀዳሁላችሁ። ነገር ግን የማያስፈልጉ ድምጾች ስለገቡበት ቮይስ ኦቨር አድርጌላችኋለሁ። ለዛ ነው ይቅርታ ጠይቃለሁ። ላዩ ላይ ያለውን ነገር በደንብ በማንበብ ይሄ ለኔ ይጠቅማል፣ ይሄ ለኔ አይጠቅምም የሚለውን አስተውላችሁ መግዛት ትችላላችሁ። ምክንያቱም ከኪሳራም ትድናላችሁ፣ ጸጉራችሁንም ይሄ መሞከሪያ እንዳይጥ መሞከሪያ ከማድረግ ትድናላችሁ ማለት ነው። ጸጉራችሁን አይነቱን በመጀመሪያ ሁል ጊዜ እንደምላችሁ መለየት እንዳትረሱ። አይነቱን ለዩትና ከዛ ላዩ ላይ ተጻፈውን አይታችሁ ለጸጉራችሁ አሪፍ የሚለውን ፒክ ማድረግ ትችላላችሁ፣ መግዛት ትችላላችሁ። ከኪሳራም ትድናላችሁ ማለት ነው። በተመሳሳይ ቪዲዮ እስክንገናኝ እንግዲህ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወዳችኋለሁ። ባይ ባይ።